ተመራቂ ኮማንዶዎች እንዳስጎበኝ ፈቀድልኝ። እሺ የክብር እንግዶች ተነስተው ተከተሉኝ ሰልፉን ይደረጋሉ። እዚህ የተቀመጥነች ደግሞ ሞቅ ባለ ሞራል ለጠላት ይጭመጡ ፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ ከአያት ቅድማያቱ ከላይ ከታሪኩ ነገደ ሴማዊ ፋኖነት መልኩ ተጠሪ ነው ለአገር ቀድሞ ሀበሻዊ ወጣት ደሙ ነፃነት ነው ፋኖ ስሙ ዘውገ ንጉሥ ዮቶራዊ ልባም ጀግና ዳማታዊ
የፈተና ጊዜያቸውን አጠናቀው በድል ተወጥተው በቤት የሚለብሱበት ነው። ባለ ሞራል ተቀበሉልን። ላክልን። ያንሳል። አረ ሞራል ያንሳል። ቀይ ጎነት የመልመዱ ለአድራጊነት ይህ ቀይ ጎነት የለበሱ አረ ሞራል ያንሳል። እስኪ ተመልከቱት። ቁፍጥም ያለ አረ ሞራል ያንሳል። ሞራል ስጣቸው እስኪ ሞራል ስጣቸው። እሺ ሞራል ያንሳል። ሽልማቱን የሰጡልን ሁለቱ ጓዶች በክብር ወደ ቦታቸው ይመለሱልናል። እጅግ ከልብ እናመሰግናለን። ቆቡን እንዲያስደርግልን እንጠይቃለን። አምሳ አለቃ ቆባቸውን ኮራ ጀነን ብለው ከደረታቸው ነፋ ብለው እንዲያደርጉ ተዘዝልኝ እባክህ። ሰርብያ ፖሊሶች በሰንደቅ ዓላማ መሪነት በከፍተኛ አመራር በክብር ለማለፍ ወደፍ
በየብራክ ወደ ግራት ዱር በቃዝናክ ለመሳገን ባለባት ሃሌሉያ አንተ ማነህ? ለአማራ እህታችን ለምስኪኗ እናታችን ለቆምንላት ሀገራችን ቢፈስም ደማችን አይሳሳም ልባችን ገደላችን ሁሉ አጎብዳችን ለአንድ ጠላት ተኩሶ የማይስት የአማራ ልጅ ጀግና ስማችን ገና ባችን ተራራ ስማችን አማራ አማራ ወራደ አርበኞች ኮማንዶ አልፋኛ ታና መሪዎቻችን እጅ የእናት ሀገራቸውን የታላቋን ኢትዮጵያ በዓለም ላይ ገናና ያደረጋትን ይህ መንግስት ቢጠላውም በሰማይ የምናየውን ይህ ቀስተ ደመና የመሰለ ሰንደቅ ዓላማ በታላቅ ክብር ይሰጣሉ። ሰልጣኞች ወደፊት መጣችሁ ከመሪዎቻችሁ እጅ አደራችሁን እንድትቀበሉ በክብር ሰል ሞራል ሞራል አንሳል። አረባክ ሞራል ስጥልኝ። እሺ ዝቅ ብለው ባንዲራቸውን ይረከባሉ። ባንዲራቸውን አረ ሞራል ስጥልን፣ ሞራል ስጥልን፣ ሞራል አንሳል። እሺ እሺ ባንዲራቸውን ተረክበው እየተመለሱ ይገኛል። ሞቅ ባለ ሞራል እስኪ አረ ሞራል ስጥልን፣ ሞራል እሺ ባንዲራ ርክክቡን ላደረጉልኝ ሶስቱን ጓዶች እጅግ ከልብ አመሰግናለሁ። ሞቅ ባለ ሞራል ወደ ቦታቸው ሸኙልኝ። እሺ አመሰግናለሁ። ሞቅ ያለ ሞራል እስኪ ሞራል የተመራቂ ኮማንዶ ትርኢት እንዳሳይ ፈቀደልኝ።
አሰይ ሞራል የለም ሞራል ስትለም ሞራል ስትለም ሞራል ስትለም ስድስት ወር የዋዛ አይደለም። እንዲህ የእርቄነ ስራ ጭምር ነው። ሞራል አመድ ገላቸስ ሞራል ያንሳል። ሞራል ስጠልኝ ሞራል ያንሳል። ሞራል ስጠልኝ ድብልቅልቅ ያለ ሞራል ስጣቸው እስኪ አንዱ ሞራል ስጠልኝ ሞራል ያንሳል። ሞራል ስትለኝ ያንሳል። አንድ ድገማቸው እስኪ አንድ ሞቅ ያለ ሞራል ስድስት ወራት ሲባል ዝም ብሎ ቁጥር ብቻ እንዳልሆነ እንደዚህ የሚያምር የሚገርም ስራ ላሳዩን ካታ ላሳዩን ተመራቂዎች እስኪ ድብልቅልቅ አድርጉት ከዳር ጋር እስኪ ከዳር ጋር ሞራል ስጣቸው። አረ
ሞራል ያንሳል ያንሳል ያንሳል። ሞራል አባቴ 6 ቀን የሚገርም አቅምና ችሎታ እሺ ለሞራል ዝግጁናችሁ? ለሞራል moral. እሺ ሞራል የሚስጣቸው
ሞራል ያንሳል። ይሰራል። አረመራል የስድስት ወራት የስቃይ ፍሬ ነው። ሞራል ስጣቸው እስኪ። የለም
ምን ነው ትለኛለህ? ከኔ መጣ ከዚህ ነው የመጣው እኮ አንተ ከዚህ ይላል እንዴ? ከዚህ ነው መጣ ከወዲህ ነው ናስተፈተ ስማተ ናስ አጭ በለው ምን ነው ማን ነው? እዚህ ጋር እናንተ ጓደኞች ፋኖች በመንገድ ላይ ብር የወሰዱብኝ ፋኖች ናቸው። ምን አረክ ብለው ነው? አረ ምንም ነገር አላልኳቸው። ፋኖ ናቸው ወይስ አባላችሁ? ፋኖ ናቸው የእናንተ ጓደኞች ናቸው። ስልክን ቀሙ። ስልክን ብቻ ነው ሌላ ገንዘብ ወሰዱ? አረ ሌላም ገንዘብ ወሰዱብኝ። በቃ እነሱ ሰዎች አሁንም አልቆሙ ማለት ነው። እነሱ ሰዎች አሁንም አላቆሙ ማለት ነው። ለህዝብ ብለው ወጣው ህዝባችንን እየዘረፉና እያሰቃዩ በፋኖ ስም እየነገዱ ነው ያለው። እነዚህ ሰዎች አሁን ሄደ ማለት ነው። አባቶቻችን ደማቸውን ያፈሱበት አጥንታቸውንም የከሰከሱበት ዕቃ ስላለ የልጁንም ገንዘብ አድርገህ ጠይቀህ ትመጣለህ። ተጠባርጉሲ ጓዳ አዲስ ወደ ግዳት እየመጣ ሰላም ምን አባ አነጋገራችሁ አብራ ለምንድን ነው ደግሞ ፋኖን ብላችሁ ወጣችሁ? ለህዝብ ወጣችሁ ምንድነው ህዝብን የምትዘርፉ? ፋኖማ ፋኖ ነው። እናንተም ፋኖ ነን ብላችኋል። አዎ እሱ ስለነገሩ ፋኖ ነው። አሁን አለቃችሁን ላናገረው ፈልጋለሁ። አለቃችሁን ጥሩልኝ። በምን ጉዳይ ነው የምታናገረው? አሁን የጀደውን ሰውዬ ለምንድን ነው ዘርፋችሁ የሰደዳችሁት? ይመለከታል አንተ ስለሱ? በጣም ነው የሚመለከተኝ። አማራ ነገር ይመለከተኛል። እሺ ለህዝብ እስከወጣው ድረስ አማራ ሲዘረፍና ሲሰቃይ ማየት አልፈልግም። እና ምን ልንም ትል አለቃችሁን ላናገረው ፈልጋለሁ። ጥራልኝ። አለቃ ይላል እንዴ ወሬኛ። አንዴ ጥራለህ። አለቃችሁ ተራዶ ወደዚያ አትላቀናብረው እንዴ? ተው ጥራለህ። አንዴ አለቃ የሆነ ሰው መጥቶ አንተ ሊያናግር ይፈልጋል። እኔን? አዎ እኔ ደስ አንተ ነው የፈለከኝ? አዎ ለምን ፈልገኝ ነው? አሁን የዘረፋችሁት ልጅ ገንዘብና እናንተ ጋር ለእናንተ ከእንግዲህ በኋላ ለእናንተ የማይገባ ቃል እሱ እንዲሰጡ ፈልጋለሁ። ማንንም አልዘረፍንም። እኛ ደግሞ እኛ ጋር ምንም ዕቃ የለም። እንዴት የሌለ? ለእናንተ ዕቃችሁ ነው። እንደውም ለእኛ ግን የሀገራችን ሀብት ነው። ለእናንተ ዕቃችሁ ለአንተ ጠቀም ያለ ገንዘብ እንሰጣለን። ላለቃ ሄድና ንገረውና አብረን እንስራ ነው። እና ምን አሉ? ገንዘብ ሰጠውን ጭራሽ ከነሱ ጋር እንድንዘርፍ ነው እየተስማማን። ይሄማ በጭራሽ የማይሆን ነገር። ካደን አቅማችን አሳይተን ዕቃውን ማምጣት አለብን። እኛ ለመስጠት ሀገራችንን ማዳን አለብን። ዕቃውን ለመስጠት ፈቃደኞች አይደሉ? እንደዚያ ነገር እንግዲህ አሁን ሄደን አቅማችን እናሳያቸዋለን። ና ተከተለኝ። አለቃ ይሄ ነገር ከባድ ችግር ሳይፈጥርብን አይቀርም። ምንም አያመጡ። እባክህ ምን ፈለጋችሁ? አለቃችሁ ተብዬዋለሁ። ምን አለቃ ትላለህ? ምን ፈልገህ ነው? አለቃ ላናግረው እፈልጋለሁ። ወደ ጉዳይ ግባ። ምንድን ነው የፈለከው? ጭራሽ ለህዝብ ወጣን ብላችሁ ህዝብ ታሰቃያላችሁ። ምን ለማለት ፈልገህ ነው? አሁን ያለፈው ልጅም ገንዘብ ሰርቃችኋል። እናንተ ጋርም ለእናንተ የማይመጥን ዕቃ አለ። እሱ ዕቃውንም እንድትመልሱልን እየጠየቅን ያለው። እናንተ ምን ይመለከታል ስለ ልጁ? ለምን አይመለከተኝ? የአማራ ነገር በጣም ነው የሚመለከተኝ። ለምን አይመለከተኝ? አሁን ምን ልሁን ነው የምትለው? አለቃ እንጠራለን ይፈልጋል። በእንግዲህ ልከው ነበር አይደል እንዴ? ደግሞ ያን እንድትስማማ ልከንብህ ነበር። እኛ በዚያ በጭራሽ አልስማማም። ለምን አትስማማ? እናንተ ዓላማ ሌላ ነው፣ የኛ ዓላማ ሌላ ነው። ታላቅ ግዳጅ አለብን እኛ። እና ምን ልታመጣ ነው? አለቃ እንጠራለን ነው እየፈለኩ። አንዴ ጥራለህ። አለቃ አቤት። የትናንትናው ልጅ አንድ ሰውዬ መጥቶ አንተ ሊያናግር ይፈልጋል። መጡ እንዴ? መጥተዋል። ተስማማ እንዴ? አልተስማማው። ምን ሆነ ነው የማትስማማ? ዕቃውን እንድትመልስልኝ እየጠየኩ ያለው። ዕቃውን አንመልስልም። አብረን የምንሰራ ከሆነ እንሰራለን። ጭራሽ ለህዝብ ወጣው ብለህ ህዝብ ታሰቃያለህ። እኛ ማንንም አላሰቃየንም። አሁን ያለፈው ልጅ ገንዘቡን በጭራሽ አሟጣህ ሌላ አካውንት። እኛ ምንም የነካነው ነገር የለም። የምንሰራ ከሆነ አብረን እንሰራለን። ያለዛ የፈለግከውን ማምጣት ትችላለህ። እንደው ትንሽዬ እንደው አይቆጫችሁ? ማለት ያቀባጥር። የምንሰራ ከሆነ እንሰራለን። ያለዛ የፈለግከውን መወሰን ትችላለህ። እንግዲህ አሁን ሺህ ዓመት እንደ ቀበሮ ፈርተናችሁ ከምና አንድ ቀን እንዳንበሳ ገጥመናችሁ እሱ የወንድነት ነው። ያው ፊልሚውን ሲሆን ጀምራለን። ማረፍ ይገባል። አለቃ በቆሎ ሞራላንሳል ይህ ቻታ ነው። አሁን ይፈቀዳል።
ሞራል አረ ሞራል ሞራል የለም አይዞህ በርታ በል አይዞህ ደብለን እመልሳለሁ ሞራል ሲብልኝ ሞራል ከሁለቱ ቡድን የመጨረሻ እየተፋለሙት ያለው ሞራል ያንሳል የመጨረሻው ፍልሚያ እና የምር ታጋይ ይህ ትግል ለመውሰድ ያለ ትንቅንቅ ነው። ምንጊዜም ሀቀኞችና እውነተኞች ያሸንፋሉ። ይህ ነው መልዕክቱ። ሞራል ያንሳል። ይህን ትግል የበግ ለምድ ከለበሱ ተኩላዎች መጠበቅ የሁላችንም ግዴታ መሆን አለበት። እስኪ ይህን የመሰለ ትምህርት አዘል ትርኢት ስላሳዩን ሞቅ ያለ ሞራል ስጡልኝ። ሞራል ያንሳል። ይኸውልህ ገንዘብ ይሰግናል። በቃ ተንቀሳቀስ። ሞራል ስጣቸው። የሚገርም ሞራል ያንሳል። ሞራል
እሺ አንዴ የመጨረሻውን መልእክት እናዳምጥ። አንዴ ጸጥ ብለን ምንም ቢቅለበለብ እንደ ቀትር እባብ ምንም የበላይ ነው። ፋኖ እንዲታያል ሀገሩ ሲረከብ ሞራል አርሰታ የተባለው ኮማንዶ ትምህርት አላግባ አንጠቀም ሀገሬን እወዳለሁ፣ ቤተሰቦቼን አከብራለሁ፣ ለታናሽ ለታላቅ እታዘዛለሁ፣ ይፍታህን ፈጽም፣ አለቆቼን አከብራለሁ፣ በተጨቆነ ወገን ዘብ እቆማለሁ፣ ወታደራዊ ተልእኮዬን እፈጽማለሁ፣ የጀመርኩትን እጨርሳለሁ። ሞራል ነገር ግን ከትንሽ እስከ ትልቅ ብድግ ብለን በታላቅ ሞራል ወደ ቦታቸው እንመልሳቸዋለን። በታላቅ ሞራል። ታዲያ ሞራል የታል? ኧረ ሞራል የለም። ኧረ በሞራል ይህን የመሰለ ትርኢት ሊያሳዩን። ኧረ ሞራል የለም እዛ አካባቢ። እስኪ ሞቅ የሚደንቅ እሺ፣ ተቀመጡ። አመሰግናለሁ።